ጤና ይስጥልኝ ውድ አድማጭ ተመልካቾቼ በያላችሁበት ሰላማችሁ ብዝት ይበል እያልኩኝ ዛሬ እንግዲህ በጣም የሚገርም አፕ በጣም ምርጥ የሆነ አፕ በኢንቫይቴሽን ብቻ በጣም ብዙ ብር ልትሰሩበት የምትችሉበትን አፕ ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ ያይታችሁ ይሄንን አፕ ዛሬውኑ ዳውንሎድ አድርጋችሁ ሞክሩት። ምንም አይነት ከእናንተ የምታወጡት ገንዘብ የለም። ዋይፋይ ካላችሁ እንዲሁም ስልክ ካላችሁ በቂ ነው። ዛሬውኑ ሞክሩት። እስከ መጨረሻ አብራችሁኝ ነው። አፑ እንግዲህ ይሄው እንደምታዩት ተካ አፕ ነው። እንግዲህ በሁለት መንገድ ይሄንን አፕ ማግኘት ትችላላችሁ። አንደኛው ከፕሌይ ስቶር ማውረድ ነው። ሁለተኛው በሊንክ ነው። ግን እኔ ከታች የማስቀምጥላችሁ ሊንክ አለ። እሱን ሊንክ ተጭናችሁ በሱ ሊንክ ገብታችሁ ዳውንሎድ ማድረግ ትችላላችሁ ማለት ነው። ይሄ አፕ እንግዲህ እኔ አሁን ዳውንሎድ ስላደረኩት ኦፕን ነው የምለው። እናንተ ኢንስታል የሚል ነው የሚመጣላችሁ። ኢንስታል ታደርጉታላችሁ። ከዛ ምርጫ ይሰጣችኋል በኢሜይል እና ምናምን ብሎ በኢሜይላችሁ ሳይን አፕ ታደርጋላችሁ ማለት ነው። ይሄ አፕ እንግዲህ ዋነኛው ቼኪን በየቀኑ አለው የሚሰጣችሁ ፖይንቶች አሉ ማለት ነው። ይሄ አፕ እንግዲህ ዋነኛው የሚከፍልበት መንገድ በኢንቫይቴሽን በጣም ነው የሚከፍለው። ባይዘወይ በኢንቫይቴሽን በጣም ነው የሚከፍለው። ኢንቫይት ባደረጋችሁ ቁጥር እዚህ ጋር ታስክ ሴንተር ውስጥ ስትገቡ ሰዎችን ኢንቫይት ባደረጋችሁ ቁጥር የሚሰጣችሁ የስፒን እንትን አለ፣ የሎተሪ ካርድ አለ። እዚህ ጋር አሁን አሳያችኋለሁ። ይሄው እዚህ ጋር እንደምታዩት ጎቱ ኤርን የሚለው እዚህ ጋር ኢንቫይት ባደረጋችሁ ቁጥር የሚሰጣችሁ ነው። ከዛ እሱን ተጭናችሁ ስትገቡ እሱን ስትጫኑ አሁን ይወስዳችኋል ወደ ፒኑ ሎተሪ ማለት ነው። እንደምታዩት ነው። እዚህ ጋር አሁን ሰው ኢንቫይት ስታደርጉ እዚህ ጋር ኮሌክት የምትለዋ 1 2 እያለች ኢንቫይት ባደረጋችሁት ቁጥር ይህን ሎተሪ ይሰጣችኋል። ከዛ ይሄንን ፕረስ ስታደርጉ እኔ አሁን ፕረስ አድርጌ ስለጨረስኩኝ ነው ማለት ነው። ይሄንን ፕረስ ስታደርጉ ይዞርና እዚህ ጋር የሚሰጣችሁ የቢንስ እዚህ አፕ ላይ በቢንስ ነው የሚከፍለው። 100,000 ቢንስ $10 ነው ማለት ነው። እኔ አሁን እንደምታዩት የተወሰኑ ልጆች ነው የጋበዝኩት። ስንት ሆኖልኛል? 79,987። እዚህ ጋር ግን አሁን በዚህ በመጋበዝ የምታወጡት 80,000 ቢንስ ሲሆን $10 ነው እና ማን ነው 80,000 ቢንስ ሲሆን $8 ነው። $8 ማውጣት ይችላል የኢንቫይቴሽን ማለት ነው። እኔ አሁን 7.9 13 ቢንስ ብቻ ነው የቀረኝ ዊዝድሮ ላደርግ ማለት ነው። እና በተቻላችሁ መጠን በኢንቫይቴሽን በጣም ብትሰሩበት በጣም አሪፍ ነው ማለት ነው። በጣም አሪፍ ነው ኢንቫይቴሽን ላይ አተኩራችሁ ብትሰሩበት ማለት ነው። እና ይሄን ስፒን ባረጋችሁ ቁጥር እንደዛ ነው። ከዛ ኢንቫይት ፍሬንድችን ስትጫኑ ኢንቫይት ፍሬንድ ትጫኑና በዋትሳፕ ከፈለጋችሁ ትልካላችሁ። ካለዛ ኮፒ ሊንክ እንዲ ኮፒ ታረጉና ሄዳችሁ የምትፈልጉት ፕላትፎርም ላይ ለሰዎች ይህንን መላክ ማለት ነው። እና በዚህ መልኩ ነው እንግዲህ አፑ የሚሰራው። በኢንቫይቴሽን በብዙ ይከፍላል። ከዛ በተጨማሪ ለሆስቶች ታስክ አለው። ሆስቶች በቀን 1,000 ቢንስ ይሰጣል ታስካችሁን ስትሰሩ። እኔ ግን በኤጀንት ስለገባው ታስክ የለውም። በኤጀንት ልጆች በሆስት ስሩ መጀመሪያ። ከዛ በኋላ ኤጀንት ሆኑ ታስካችሁን ከሰራችሁ በኋላ ማለት ታስኮቻችሁን የተወሰነ ቢንስ ከሰባሰባችሁ በኋላ ከዛ በኋላ ኤጀንት ብትሆኑ የተሻለ ነው ማለት ነው። አፑ ይከፍላል ወይ? አዎ በደንብ ይከፍላል። የባንክ አማራጮች አሉት። እነ ቴሌ ብር፣ የትኛውም ባንክ አለ። በምትፈልጉት የኢትዮጵያ ብር እንዲሁም በባይናንስ ማውጣት ትችላላችሁ ማለት ነው። ይሄ አፕ እንግዲህ ተካ ይባላል። ሌላ ደግሞ በጣም ብዙ አፖች አሉ እንደዚሁ በቮይስ ቻት ምንም ቪዲዮ ሳትገቡ ምንም በቪዲዮ ላይቭ ስትሪም ሳትገቡ የሚከፍሉ አሁን በጣም ብዙ አፖች መጥተዋል። ሁሉንም ምሰራላችሁ ይሆናል። ግን ፕሊስ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ብዙ ጠቃሚ መረጃዎች ታገኙበታላችሁ እንጂ ምንም የምትጎዱበት አይደለምና ሰብስክራይብ በማድረግ አበረታቱኝ እባካችሁ። እና እንግዲህ ይሄ ተካ ይባላል። በዚህ መልኩ ነው የምትሰሩት። እንዳሳያችሁት ነው። እዚህ ጋር ቢንሱ ነው ካሽ አውት የሚሆነው ስንት ሲሞላ 100,000 ሲሞላ። የኢንቫይቴሽኑ ለብቻ ነው የሚወጣው። እሱ
ልክ $8 ሲሆን ዊዝድሮ ማድረግ ትችላላችሁ። ሰዎችን በኢንቫይት የምታደርጉበት ለብቻ ነው የሚወጣው። $8 ሲሆን ወይም 80,000 ቢንስ ሲሆን ማውጣት ትችላላችሁ። ይሄ ደግሞ የሰራችሁት ታስክ ነው። ይሄ በታስክ የምትሰሩት ደግሞ በዚህ መልኩ ካሽ አውት ይሆናል ማለት ነው። እዚህ ጋር እንግዲህ ፔመንት ሜተድ እንደምታዩት ኢትዮጵያን ብላችሁ ስትመርጡ ፔመንት ሜተዱ በዚህ ልክ ይመጣላችኋል። ፔመንት ሜተድ ሴሌክት ስታረጉ ደግሞ ቴሌብር አለ፣ ኮመርሻል ባንክ ኦፍ ኢትዮጵያ አለ፣ አዋሽ ባንክ አለ፣ አቢሲኒያ ባንክ አለ፣ ኮፐሬቲቭ ባንክ ኦፍ ኦሮሚያ አለ፣ ኤምፔሳ አለ፣ ዳሽን ባንክ አለ፣ ነቢ ኢንተርናሽናል ባንክ አለ። ሁሉም ባንክ በሚባል ደረጃ አለ ማለት ነው። እንግዲህ በሁለት መንገድ ነው እዚህ ጋር የምታገኙት ገንዘብ ማለት ነው። አንደኛው ታስካችሁን በመስራት ልጆችን በመመዝገብ የኤጀንት ኮሚሽኑ በጣም አሪፍ ነው። ኤጀንት ኮሚሽን ታገኛላችሁ። ሁለተኛው ደግሞ ልጆችን ስታመጡ ልጆች ልክ ሳይን አፕ አድርገው በእናንተ ስር የእናንተ ሊንክ ተጭነው ገብተው አሻራ ከሰጡ በኋላ እዛ ጋር $8 ሲገባ ያኛውን ለብቻ ዊዝድሮ ታረጋላችሁ። እዚህ ጋር ደግሞ በታስካችሁና በኮሚሽን ዊዝድሮ ታረጋላችሁ ማለት ነው። ይሄው እዚህ ጋር እንግዲህ እንዳሳያችሁ ነው። ካሽ አውት ስትሉት ከረንሲ ታይፕ ይላችኋል። ከረንሲ ታይፕ ኢትዮጵያ ብላችሁ ትጫናላችሁ። ከዛ በኋላ ፔመንት ሜተድ የሚለውን ስትጫኑት እንደዚህ ቴሌብር፣ ኮመርሻል ባንክ ኦፍ ኢትዮጵያ፣ አዋሽ ባንክ፣ አቢሲኒያ ባንክ፣ ኮፐሬቲቭ ባንክ ኦፍ ኦሮሚያ፣ ኤምፔሳ፣ ዳሽን ባንክ፣ ነቢ ኢንተርናሽናል ባንክ ብሎ ሁሉንም የባንክ ምርጫዎች ያመጣላችኋል ማለት ነው። እንግዲህ ኦርጋናይዝ ነው፣ ይከፍላል፣ ምንም ጥርጥር የለውም። አሪፍ አፕ ነው ማለት ነው። ይሄ እንግዲህ ስለ ተካ ነው። በሚቀጥለው ደግሞ አሁን ደግሞ አዲስ የመጣ አፕ አለ። እሱም እንዲሁ በጣም አሪፍ ነው። በኢንቫይቴሽን በጣም ይከፍላል። ስለሱም እነግራችኋለሁ እና እባካችሁ ቻናሌን ሰብስክራይብ አድርጉ። እንግዲህ ላይቭ እንዴት ነው የምትገቡት? ላይቭ ስላችሁ በቮይስ ቻት ነው። እዚህ ጋር በቪዲዮም መግባት ትችላላችሁ፣ በቮይስም ግን እዚህ ጋር በቮይስ ቻት ነው የምትገቡት። በቮይስ ቻት እንደዚህ አድርጋችሁ እቺን አሁን የተጫንኳት ማይኳን ነው አይደል? ጎቻት የሚለውን መጀመሪያ ፓርቲ የሚለውን እቺን ትጫናላችሁ። ከዛ ጎቻት ስትጫኑ በዚህ መልኩ ያመጣላችኋል። ነምበር 1 ከዛ ጎቱ ቻት የሚለውን ስትጫኑ ወደ ላይቭ ያስገባችኋል። ልውጣና ድጋሚ ላሳያችሁ። አሁን ይኸው ጎቱ ቻት ተጭኜ እንደዚህ ላይቭ አልገባውም። ይቺን ጎቱ ቻት የምትለዋን ደግሞ ይቺን ድጋሚ መጫን አለብኝ። ይቺን ስጫን ኤግዚት ልበልና ልውጣ። ከዛ እዚህ ጋር ኮይን ገዝታችሁ ወይም ኤክስቼንጅ አድርጋችሁ እንትን ስትሉ ነው ኮይን ላይ የሚቀመጠው። ቢንስ ላይ ነው ካሻውቱ የሚቀመጠው፣ ቢንስ ላይ ነው። ቢንስ ላይ ያለውን ነው ቢንሱ ነው ካሻውት የሚሆነው። ኮይን ደግሞ ወይ ሪቻርጅ አድርጋችሁ ኮይን ገዝታችሁ ወይም ደግሞ ይሄ ቢንሱን ወደ ኮይን ኤክስቼንጅ ስታረጉት ነው። ቢንሱን ወደ ኮይን ኤክስቼንጅ ማድረግ ትችላላችሁ። እንዴት ነው? እዚህ ጋር ይሄው ኤክስቼንጅ ትሉታላችሁ። 10,000 ቢንስ በ9,200 ኮይን ነው ኤክስቼንጅ የሚሆነው። 10,000 ቢንስ በ9,200 ኮይን ኤክስቼንጅ ማድረግ ትችላላችሁ ማለት ነው። ኢንተር አማውንት ላይ ለምሳሌ 100,000 ከሆነ 100,000 ብላችሁ ትጽፋላችሁ ማለት ነው። ግን ደስ የሚለው ፓርት እዚህ ጋር ግዴታ 100,000 መሙላት የለበትም ኤክስቼንጅ ለማድረግ። ምን ይላችኋል? አማውንት መልቲፕል ኦፍ 10,000 ይላል። ያ ማለት ከ30,000 ጀምሮ ኤክስቼንጅ ማድረግ ትችላላችሁ። አሁን እዚህ ጋር 30,000 ከጻፍኩለት ኤክስቼንጅ ማድረግ እችላለሁ ማለት ነው። 30,000 ሲሞላላችሁ ኤክስቼንጅ አድርጋችሁ ኮይኑን ማግኘት ትችላላችሁ ማለት ነው። ዊዝድሮ ደግሞ 100,000 ቢንስ ማለት ነው። 100,000 ቢንስ
$10 ማለት ነው። ግን እንደነገርኳችሁ ነው የእንትኑ ለብቻ ነው። የዛኛው ሰዎች ኢንቫይት ስታደርጉ እሱ $8 ዊዝድሮ ማድረግ ትችላላችሁ። በጣም ብዙ ዊዝድሮ እያደረጉ ነው በሰው በመጋበዝ ማለት ነው። እና በሁለት መንገድ ነው እዚህ ጋር የምትጠቀሙት። ሞክሩት፣ ስሩበት እና ቻናሌን ሰብስክራይብ አድርጉ ፕሊዝ። በሌላ ቪዲዮዎች ደግሞ በጣም ብዙ አፖች አሉ። በጣም ብዙ ስለ ቢዝነስ ስለተለያየ ነገር የምሰራቸው ቪዲዮዎች አሉ። ፕሊዝ ቻናሌን ሰብስክራይብ አድርጉ። አመሰግናለሁ። በሚቀጥለው ቪዲዮ እስክንገናኝ ሰላም ሁኑ።